ትላንትና ቲክታክ ላይ ፎቶ የባሌን ፎቶ ፖስቼ ጉዳየው እንዴ! ቆይ ሰው የባሉና ፎቶ መፖስት አይችሉም እንዴ? ቆይ ምን አገባችሁ? ባልሽ ትልቅ ነው ለብር ብለሽ ነው ምናምን እንዴ? እኔ ወድጄ ባገባሁት እናንተ ምን አግብታችሁ ነው እንዴ? ለኔ ተመችቶኛል በቃ እንዴ። እንደውም እኮ ትልቅ ሰው ነው ለትዳር የሚሆነው። ይሄንን አታውቅም እንዴ? እንዴ ከወጠጤ እኮ ትልቅ በሰል ያለ ወንድ ነው፣ ምራቁን ወጥ ያደረገ ወንድ ነው ለትዳር የሚሆነው። እንዴ ምን አገብታችሁ ነው? እኔ በበሶትኩት እኔ ወድጄው ነው ያገባሁት። በቃ ለብር ነው ለምንድን ነው? ወደሽው አይደለም ለብር ነው ወይ አባትሽ ነው ምናምን እንዴ? በጣም የገረመኝ ነገር ደግሞ አይዞሽ ብዙም ካንቺ ጋር አይቆዩም እንዴ። ባልን ልትቀሙኝ ፈልጋችሁ ነው እንዴ? ኧረ ይረፉ። ኧረ በስማም እኔን ለማሸማቀቅ ነው ወይስ ተሸማቀቀ ቤት ተደብቄ እንድቀመጥ ነው ወይስ ምንድን ነው? እኔ እንደውም አደባባይ እንዲወጣ ነው ያደረጋችኝ በእውነት። እና በጣም ነው የገረመኝ። እኔ ግን እንደዚህ ጥሩ አይደለም በእውነት። እኔ ወድጄው አፍቅሬው ላገባሁት ባለ እናንተ ባልሽ እንዲህ ነው ማለት አትችሉም። እና ለማንኛውም እንጃ ብቻ አላቅም። እኔ ቅናት ነው እንደዚህ የሚያንገበግባችሁ ሲጀመር ማለት ነው እንጂ አዳሜ እኮ እሱንም ማታ ቆማ የቀረች ስንት አለች እንዴ? እውነቴን ነው። እና እኔ በወደድኩት የልጆች አባት ነው እንግዲህ እንደዚህ ብላችሁ የምትሳደቡት። እኔ ወድጄ ላገባሁት ደግሞ እንዴ ትዳር ልታፋቱኝ ነው እንዴ? ተው እንጂ እንደንተሳሰብ። ኧረ እንደው ከማን ጋር ነው የምንኖረው? ባለን ልትቀሙኝ እንደው በገዛ እጄ ባለን ፎቶ ፖስቼው ተቃጥዬ በቃ እንቅልፍ ራሱ አይወስደኝም እንዴ። ባለን ልትቀሙኝ አስባችሁ ነው እንጂ ይሄ ሁላ እንጃ እኔ አላውቅም። ኧረ እኔ በጣም ነው ያሳቀኝ ስድባችሁ የምትሳደቡ ደግሞ ማለት ነው። ፈጣሪ ልቦና ይስጣችሁ። እንዴ ምናችሁና ከሆነ እንዴ እንዴ ምናችሁና አልደረስኩባችሁ። ኧረ በጣም ነው የምትገርሙት። እኔ ወጥቼ አልተሳደብኩም። ለማንኛውም ሰው ከባሌ ጋር ፎቶ ተነስቼ የበዓል ቀን ትላንት ፖስትኩኝ። የስድብ መዓት ወረደብኝ፣ ናዳ ማለት ነው እንዴ። ምን ነው መደበቅ ነበረብኝ እንዴ? እኔ በባሌ አላፍሩም። ሲጀመር ባሌ ነው በቃ እኔ ወድጄ ነው እና አባቴም ምንም ይሁን። ስለዚህ በማይመለከታችሁ ነገር ውስጥ እየገባችሁ የምትፈተፍቱ ልጆች እንጃ ብቻ ልብ ግዙ በእውነት እንዴ። ጥሩ ነገርም ሲሰራ ስድብ፣ መጥፎም ነገርም ሲሰራ ስድብ። አሁን እኔ መጥፎ ነገር አልሰራውም። እንግዲህ ጥሩ ነገር ሰራው ብዬ ነው ራሴ ነው ለራሴ። ካልፈለጋችሁ እኮ ያለማየት መፍታችሁ ነው አይደለም እንደዚህ ጋር እና እየወጣችሁ የምትሳደቡበት ምክንያት የለም። እኔ ወድጄ ላገባሁትን ባሌን እንደዚህ ብላችሁ የምትሳደቡብኝ ማለት ነውና ልቦና ያስጣችሁ ለምትሳደቡ። ይሄ አለማወቃችሁ ነው በእውነት የወረደ አስተሳሰብ ነው። እንደም ተለቅ ያለ ሰው ለትዳር የሚሆን ሰው ነው እንጂ ዝም ብሎ ወጣጤ ለትዳር አይሆንም ሲጀመር ማለት ነው። እና እኔ ወድጄና ፈቅጄ ነው ያገባሁት። ደግሞ ትልቅ የሚሆን እናንተ ወልዳችሁታል እንዴ? ትልቅ በፎቶ ብቻ ስላያችሁ ብቻ ትልቅ ሰው ነው አረጀ ምናምን የምትሉት። ለኔ ወጣት ነው፣ ገና ልጅ ነው። ገና የ20 አመት ልጅ ነው ለኔ ማለት ነው። እና እኔ ተመችቶኛል በቃ እኔ ወድጄና ፈቅጄ ነው። እና ስለዚህ አስገድዶኝ አይደለም ያገባሁት፣ ብርም ፈልጌ አይደለም ያገባሁት። ስለዚህ ከስድባችሁ ብትቆጠቡ ጥሩ ነው የሚለው እንዴ። እኔ በእውነት ትላንት በጣም እንጃ። እኔ ለራሴ ነው እንግዲህ ለራሴ አካውንቴ ላይ በለቀቅኩት እናንተ የምትሳደቡ ማለት ነው። ስለዚህ እኔን ባትደርስብኝ ደስ ይለኛል።
እና እውነቴን ነው። አትሳደቡ፣ ከስድብ ተቆጠቡ። በእውነት እኔ በበዓል በጣም ጨጓራዬን ነው የላጣችኝ። እኔ ተደስቼ ከባሌ ጋር በደስታ እንትን ብዬ ፎቶ ተነሳሁት እና ሰው መደሰት አይችልም። ቆይ በእናንተ እኔ ጨጓራዬን ተቃጠለ። ስቃጠል ነው ዋልኩት ባልን ስትሳደቡብኝ ማለት ነው። እና ባልሽ አርጅተዋል ምናምን ስትሉኝ እኔ በጣም ሳዝን ነው ዋልኩኝ። እውነት የተሰራው ዶሮ ራሱ አልበላው በንዴት ማለት ነው። እና ለምን እንደው እኛ አበሻዎች እንደው እንጃ አላውቅም፣ ለምን እንደዚህ እንደሚያረገን፣ ለምን እንደምንቃጠል እንዴ። ስለዚህ ከባሌ ላይ ውረዱልኝ። ወራጅ አለ እዚህ ጋር። እውነት በባሌ ቀልድ አላውቅም እኔ ሲጀመር ማለት ነው። እና ልቦና ይስጣችሁ ፈጣሪ። ይሄ ነው የምለው እኔ።